የዓለም የፖለቲካ አየር በአንዴ ተቀይሯል። ከዋሽንግተን እስከ ሞስኮ፣ ከቴህራን እስከ ኒውዮርክ የሚነፍሰው ንፋስ የከባዱ ጠረን ያመጣል። በመካከለኛው ምስራቅ ሁሌም የዓለም የልብ ትርታ የሚያስተጓጉለው ይህ ቀጠና አሁን ከመቼውም ጊዜ በላይ ወደ ከፋ የጥፋት አዘቅት አፋፍ ላይ ቆሟል። ይህ ተራ የቃላት ጦርነት አይደለም። ይህ የዲፕሎማቶች የጠረጴዛ ዙሪያ ንትርክ አይደለም። ይሄ የሀያላን ቀጠና ፍጥጫ፣ የሶስተኛው የዓለም ጦርነት ደውል ሊያስደውል የሚችል አስፈሪ ክስተት ነው። በክሬምሊን ግድግዳዎች ጀርባ የሩሲያ ፕሬዝዳንት ቭላድሚር ፑቲን ለዓለም በተለይም ለሀያሉ አሜሪካ ማንም ሊገምተው ያልቻለውና እጅግ ቀጥተኛ የሆነ ማስጠንቀቂያ አስተላልፋለች። መልእክቱ አጭር፣ ግልጽና አስፈሪ ነው። ከኢራን ጋር ያለኝ ቁርጠኝነት የማይሰበር ነው። ኢራንን ለማጥቃት የምታስቡ ከሆነ ትቃጠላላችሁ። ይህ ቃላት በዓለም አቀፍ የዜና አውታሮች ላይ እንደ ሰደድ እሳት ሲሰራጭ የብዙዎች ልብ በድንጋጤ አቁሟል። ትቃጠላላችሁ የሚለው ቃል ከቀድሞ የኬጂቢ ወኪል እና የአሁኑ የሩሲያ ሀያል መሪ ሲወጣ ትርጉሙ ከቃላት ባለፈ ተግባራዊ የጥፋት ዝግጅት ያመለክታል። ሩሲያ የአሜሪካን እርምጃ ለማስቆም የማስጠንቀቂያ ተኩስ እስከ መተኮስ ደርሳለች የሚል ዜና ደግሞ ሁኔታውን ከቁጥጥር ውጪ እየመጣ መሆኑን ፍንዳታው አድርጎ ያሳያል። ይህ ሁሉ ለምን ሆነ? ወደ ኋላ መለስ ብለን ስንመለከት የዓለም ጂኦፖለቲካዊ ቅርጽ ከቅርብ ዓመታት ወዲህ በከፍተኛ ፍጥነት እየተቀየረ መጥቷል። ሩሲያ በዩክሬን ከጀመረችው ልዩ ወታደራዊ ዘመቻ አንስቶ ምዕራባውያን በሞስኮ ላይ የጣሉት ማዕቀብ ሩሲያን አዲስ አጋሮች እንድትፈልግ አድርጓታል። በዚህም ሂደት ከምዕራባውያን ጋር የረጅም ጊዜ ቂም ያላት፣ በተመሳሳይ ማዕቀብ ስትሰቃይ የኖረች እና ጸረ አሜሪካ አቋም ያላት ኢራን ለሩሲያ የቅርብ ወዳጅ ሆና ተገኝታለች። ይህ ወዳጅነት ግን በኢኮኖሚ ብቻ የተወሰነ አይደለም። የሻሂድ ሰው አልባ አውሮፕላኖች ከቴህራን ወደ ሞስኮ ተጉዘው በዩክሬን ሰማይ ላይ እሳት ሲያዘንቡ የሩሲያ የላቀ ወታደራዊ ቴክኖሎጂ፣ የፋይተር ጀቶችና የአየር መከላከያ ሲስተሞች ወደ ኢራን በመጓዝ ላይ መሆናቸው የአደባባይ ሚስጥር ሆኗል። አሁን ጥያቄው አሜሪካ በኢራን ላይ ጥቃት ብትሰነዝር ምን ይፈጠራል የሚለው ነው። የዩናይትድ ስቴትስ አስተዳደር በተለይም እንደ ዶናልድ ትራምፕ ያሉ ጠንካራ ብሔርተኝነት መሪ ወደ ስልጣን በሚመጡበት ወይም ተጽዕኖ በሚፈጥሩበት ወቅት በኢራን ላይ የሚወሰደው አቋም እጅግ ጠንካራና ወደ ጦርነት የሚያመራ ሊሆን ይችላል። እስራኤል የአሜሪካ ዋነኛ አጋር በክልሉ የኢራንን የኒውክሌር ፕሮግራም እንደ ህልውና ስጋት አርጋ ነው የምትመለከተው። በዚህ የተነሳ አሜሪካና እስራኤል በጋራ በመሆን የኢራን የኒውክሌር ማብላያ ጣቢያዎችና ወታደራዊ ማዕከሎች ለማውደም እቅድ አላቸው የሚለው ስጋት ሁሌም አለ። ነገር ግን የፑቲን የቅርብ ጊዜ ማስጠንቀቂያ የጨዋታውን ህግ ሙሉ በሙሉ ቀይሮታል። አሜሪካ ኢራን መምታት ማለት አሁን ባለው ተጨባጭ ሁኔታ ቀጥታ ከሩሲያ ጋር ጦርነት መቅጠም ነው ማለት ሊሆን ነው። ሩሲያ ከኢራን ጎን በማይሰበር ሁኔታ ቆመናል ስትል የቴህራን መደፈር የሞስኮ መደፈር ነው ማለት ነው። ይህ ደግሞ በሁለቱ የዓለም ታላላቅ የኒውክሌር ኃይሎች መካከል ቀጥተኛ ግጭት እንደሚፈጥር መንገድ ይከፍታል። ዓለም ይህንን ዜና ስትሰማ የሶስቱ መሪዎች ገጽታ በአእምሮች ላይ ይሳላል። በአንድ በኩል የኢራኑ ጠቅላይ መሪ አያቶላ ኻሜኒ በምዕራባውያን ጫና የማይበገሩ ጽኑ እና ለሀገራቸው ብሔራዊ ጥቅም ማንኛውንም መስዋዕትነት ለመክፈል የተዘጋጁ ይመስላሉ። ፊታቸው ላይ የሚታየው እርጋታ ከኋላቸው ካለው የሩሲያ ግዙፍ የጦር ማሽን ጋር ሲደመር ለጠላቶቻቸው ትልቅ ራስ ምታት ነው። በሌላ በኩል ቭላድሚር ፑቲን የዓለም ካርታ እና እንደ ቼዝ ጨዋታ የሚጫወቱ መሪዎች እጃቸውን አጣምረው በዓይኖች ውስጥ ቁርጠኝነት እያሳዩ ቀይ መስመሮች አስምረዋል። በአሜሪካ በኩል ደግሞ የሀያልና የበላይነት ምልክት የሆነው አቋም ነገሮችን በዲፕሎማሲ ሳይሆን በጡንቻ ለመፍታት የሚደረግ ዝግጅት ያሳያል። የትቃጠላላችሁ ማስጠንቀቂያ ምን ያህል እውነታ ነው? ሩሲያ ይህንን ለማድረግ አቅም አላት ወይ ብሎ መጠየቅ ተገቢ ነው። ሩሲያ በአሁኑ ሰዓት በዩክሬን ጦርነት ብትሆንም ስልታዊ የኒውክሌር ጦር መሳሪያዎች፣ ሃይፐር ሚሳይሎች እና የባህር ኃይል አሁንም ዓለምን ሊያጠፋ የሚችል አቅም አላት። ኢራን ከተጠቃች ሩሲያ በመካከለኛው ምስራቅ ባላት የጦር ሰፈር እና በካስፒያን ባህር በኩል ለአሜሪካ የጦር መርከቦችና በክልሉ ላሉ የአሜሪካ ወታደራዊ ካምፖች ትልቅ ስጋት ልትሆን ትችላለች። ከዚህ በላይ ሩሲያና ኢራን የሆርሙዝ ስትሬት ለመዝጋት ከተስማሙ የዓለም የነዳጅ አቅርቦት በአንዴ ይቋረጣል። ይህ ሲሆን ደግሞ የዓለም ኢኮኖሚ ይፈርሳል። የነዳጅ ዋጋ ከዚህ ቀደም
ታይቶ በማይታወቅ ሁኔታ ይሰቀላል። በምዕራባውያን ሀገራም በከፍተኛ ኢኮኖሚ ቀውስ ውስጥ ይገባሉ። ትቃጠላላችሁ የተባለው ቃል በእሳት መቃጠል ብቻ ሳይሆን ይህን የኢኮኖሚና የፖለቲካ ውድመት ይጠቃለላል። ይህ አስፈሪ የጂኦፖለቲካ ትሪያንግል የዓለም ሰላም በክብር ላይ አንጠልጥሎታል። አሜሪካ በኢራን ላይ የምታደርገው ማንኛውም ወታደራዊ እንቅስቃሴ የቴህራንን አገዛዝ ለመቀየር ወይም የኒውክሌር ፕሮግራሟን ለማዘግየት ታስቦ ቢሆንም ውጤቱ ግን ከታሰበው በላይ እጅግ የከፋ ሊሆን ይችላል። ፑቲን ይህንን በሚገባ ያውቁታል። ለዚህ ነው ድምጻቸውን ከፍ አድርገው ቃላቶችን አክብደው አትንኳቸው የሚል መልእክት ያስተላለፉት። ይህ ለዋሽንግተን የተላከ ግልጽ መልእክት ነው። የዓለም ፖሊስ የመሆናቸው ዘመን አብቅቷል። እኛ ባለንበት ቀጠና የፈለጋችሁትን ማድረግ አትችሉንም የሚል ድምጽ ያዘለ ነው። በተጨማሪ የቻይናን ሚና መዘንጋት አይቻልም። ቻይና በዚህ ምስል ውስጥ በግልጽ ባትታይም የሩሲያና የኢራን ዋነኛ ኢኮኖሚና ስትራቴጂ አጋር ነች። አሜሪካ ከሩሲያና ከኢራን ጋር ጦርነት ውስጥ ብትገባ ቻይና ዝም ብላ አትመለከትም። ቤጂንግ ይህንን አጋጣሚ በመጠቀም በታይዋን ላይ የራሷን እርምጃ ልትወስድ ትችላለች። ይህ ማለት ደግሞ በአንድ ጊዜ በመካከለኛው ምስራቅ፣ በአውሮፓ እና በኤሲያ ዓለም አቀፍ ጦርነት ይፈነዳሉ ማለት ነው። ይህ የሰው ልጅ ታሪክ አይቶት የማያውቀው የጥፋት ዘመን መጀመሪያ ይሆናል።